ስናይፐር የሚተኩስ እንጂ ማሽን ያዘ አይመስልም የፀጉር ቅርጹን እንዳገባበት ልለው ነበር በመልበሉ አንዳንድ ፀጉር ቆራጭ እኮ እስከ 7 ትውልድ ነው የሚያወራህ እስካሁን አንድ አልበለሰልኝም ጸጥ ብሎ ስለሆነ የሚሰራው ፀጉሬ ሳርግ በጣም ነው የሚያስጠላኝ በጣም ነው የሚጨንቀኝ በጣም ነው የሚያስጠላኝ ብዙ አይደለም አሁን ጓደኞቼ በኔ ይስቃሉ በቃ አሁን ይሄ እኮ ገና እኮ ነው አማን ምንድነው ኧረ በስማ ምናምን ነው የሚሉት እኔ ግን አልወድም በቃ በጣም ነው የሚጨንቀኝ በጣም ነው የሚያስጠላኝ በቃ ፀጉሬ ሲያድግ ማለት ነውና ድሮ የሆነች ልጅ አፍቅሬ እሷን በየሳምንቱ የተቆረጥኩ ነበር የሚሄደው እና የሷ ለማድ አለቀቀኝ በጣም ነው የሚያስጠላኝ ስለዚህ እስኪ ዛሬ እንግዲህ ለመጀመሪያ ጊዜ በቻይና ልቆረጥ ነው በምን እንደምንግባባ እሱ ይወቀው የታችኛውን ትንሽ አሳሳው አጥቁረው ጫፉን ቆረጠው ምናምን በቻይነኛ ያስባችሁታል አይድሌ ውድ ተመልካቾቼ መጀመሪያ ላይ ያደረኩት ምንድነው መቆረጥ መፈልገውን የቁርጥ ስታይል ጎግል ላይ ገብቼ ፎቶ መፈለግ ጀመርኩና ይሄንን አገኘው ማለት ነው ስለዚህ ይሄንን መርጬ ላሳየው ነው ማለት ነው ሌላው በጣም የገረመኝ እኔ እንግዲህ ከዚህ በፊት ፀጉሬን ስታጠብ ፀጉር ቤት ካታርም ኢትዮጵያ መጨረሻ ላይ ነው ተቆርጠን ከጨረስን በኋላ ነው ፀጉራችንን የምንታጠበውና እዚህ ግን መጀመሪያ ላይ ነው የሚያጥበውና ጠየቅኩት እንዴት ነው ስለው ስቆዝም አለኝ ብዙም አልተረዳኝም ቻይኖች በጣም ጎበዞች ናቸው ምርጦች ናቸው ተግባቢ ናቸው ልበለው ቁንጮ ጫርጎ መላልጦ እንዳይተለይ ላሽቀምጠ ማለት your hair quality is different and you can't cut it exactly the same his hair should be tiny and soft yeah understood okay it's okay no problem ያንተ ፀጉርህ በጣም የመጨረሻ ከርዳዳና እሾህ ነገር ስለሆነ እንዳሳየኝ ፎቶ አድርጌ ልቆርጥ አልችልም አዝናለሁ አቃለሁ ኢትዮጵያዊ ፀጉራችንም መልካችንም everything is different ሴትና ወንድ እዚህ ሀገር እንግዲህ እንደምታዩት በጋራ ነው የምንቆረጠው ከኋላው ቅቤዋን ተቀብታ እየተሰራች ነው ሰው ጉንጉን አሪፍ ነው አፋሻ ማርያምን አያያዙ አሪፍ ነው ተማ የሆነ እግሩን ሲያንፈራጥጥ ማለት ነው ስናይፐር የሚተኩስ እንጂ ማሽን ያዘ አይመስልም የፀጉር ጌታን ለተመልክቶ አስተያየቱን አያያዙ ማሚ ፋሻ የሆነ መትረየስ ተኳሽ ነው የሚመስለው ጠቅላላ ማለት ነው ታዲያ ምንድን ከዚህ በፊት አበሻ ቆርጣ ቃል ይልበለዋ ሀብዮ ራይ ሰማምናት የሱስራው ላይ ነው በስማ አንተ አንዳንድ ፀጉር ቆራጭ እኮ እስከ 7 ትውልድ ነው የሚያወራህ እስካሁን አንድ አልበለሰልኝም ጸጥ ብሎ ስለሆነ የሚሰራው ወዲን ቆረጠኝ እስኪ መልስልኝ እኮ ወጣል ጠይቃ እና ሚ ፈርስት ቆርጣ ያቀም ቅርጹን እንዳገባበት ልለው ነበር በመልበሉ ጫፍጫፉን እንዳገባበት ጫፍጫፉን ልለው ነበር ምን ልበል እስኪ ከላይ ትንሽ አስተካክሎ ልበለው ትንሽ ይነሳለት ከላይ የሆነ ጭብርር ያለ ነገር አለውና ትንሽ ጫፍጫፉን ቆረጠው just as a top trim out a little bit at the top yes perfect አላይሽ ስራሱ እሺ አረጋዋለሁ አለ
ለየት ያለው ነገር ምንድነው? ወንድና ሴት ባንድ ላይ መቆረጡ ነው የመጀመሪያው ነገር። ከዛ ደግሞ ቆራጩ ብዙ አያወራም። አበጥሮ እንደዚህ የጥምቀት ጎፈሬ አድርገው እስቲ ከማካም ጎፈሬ ከማካም ጎፈሬ። በነገራችን ላይ ዋጋውን አልነገርኳችሁማ። ዋጋው 128 ብር ነው። 130 ብር በሉት። 130 ብር የቻይና ብር ነው። እውነቱን ለመናገር ውድ ነው። 130 ብር ውድ ነው። በዶላር 21 ዶላር አካባቢ ማለት ነው። 21 ዶላር በጣም ውድ ነው። የካታርን እጥፍ ነው። ለምሳሌ ከእጥፍም በላይ ነው። የካታር 3 እጥፍ ነው። ካታር 20 ብር ነው ወይም 25 ብር ገደማ ነው የምትቆረጡት። እዚህ ደግሞ 75 ሪያል ማለት ነው። ስለዚህ 3 እጥፍ ይጨምራል ማለት ነው ቻይና ከኳታር አንፃር። ግን እኔ ደግሞ ፀጉሬ ሲያድግ ስለማልወድ ምንም ማድረግ አልችልም። የግድ መቆረጥ ነበረብኝ። ያልገባኝ ነበር ነገር ግን መጀመሪያ ለምን እንደ አጠበኝ ነው። አሁን ድጋሜ ፀጉሬ ይቦናል ምናምን ድጋሜ ሊያጠበኝ ነው ወይስ ምን ሊያረግ ነው? መጀመሪያ ላይ መታጠቡም ጥሩ ሊሆን ይችላል በራሱ። በተለይ ለቆራጩ ደህንነትና ጤንነት መጀመሪያ ላይ መታጠቡ በጣም አሪፍ ነው። ደግሞ ለኛ ደግሞ ደህንነት ስንጨርስም መታጠብ አለብን ብዬ አስባለሁ። ካልሆነ እነዚህ ብናኝ የፀጉር ብናኞች ሰውነታችን ላይ ይቀራሉና እስኪ ምን እንዳሰበ መጨረሻ ላይ ነው ማለት። የጥንቃቄውን ተመልከቱት። የሆነ በቃ ኒውክለር ቀማሚ እኮ ነው የሚመስለው። በስማ ማበጠሪያ እየያዙ ሲያነጣጥር ምናምን አስባችሁታል? አልሞ ተኳሽ አነጣጣሪ በማበጠሪያ ፀጉር አበጣሪ ምናምን ነገር ፉከራ ሲፎክር ሰውዬው። አንዳንዶቹም ይሰይ ለማን ነው የሚያወራው በሽተኛ ነው እያሉ እኔ እኮ ማይክ አድርጌያለሁ። አይ በሽተኛ ነው እንደምቆርጠው እንዳይል። እዚህ ጋር በተመልካቾች በነገራችን ላይ የሆነ ጭንቅላቴ ወጣ ገባ ያለ ነገር ነውና አይመችም። ከድሮም ነው። አሁን እሱ የሚቆርጥበት ቦታ አካባቢ ጭንቅላቴ የሆነ አባጣ ጎርባጣ ነገር ነው እና ከድሮ ጀምሮ ቆራጮች ቸገሩ ነበር። እዚህ ላይ ሄደርሱ ጺሜን ቢቆርጥ ይሻላል። ጺሜ አይቆረጥ ሙሉ ሊቆረጥ በቃ ጺሜ። ጽዳው እንግዲህ ትንሽ የምልክት ቋንቋ ካልጨመረን አይሆንም። በምልክት ቋንቋ ካልታገዘን አንግባባም። አልቀባኝም። ቅባት ምን ነገር ወደና ቅባትም አይኖረውም። ጉድ ከመሆኑ በኋላ ያሳማ ቅባት ቀብቶኝ እሺ ታጠባለህ ድጋሜ እንደጠረጠርኩት ነው። ድጋሜ እንደምታጠብ ግዴታ ነገር ነው የሚጠበቅ ነው። ታጥቤ መጣሁ።
ፏር አደረገኝ። እስኪ እንግዲህ ቅባት የሚቀባይ ከሆነ ደግሞ እናያለን። አሪፍ ነው። በጣም አሪፍ ቁርጥ ነው የቆረጠኝ ለመናገር። ትንሽ ቅባት ቀባይ ልበለው እንዴ? እስኪ ምን አይነት ቅባት ነው ያለው? ቅባት አለው ይሄ ብዬ ጠየቅኩት። ይቀባይ ትንሽ I don't know guys. I don't know this one. If it's good ጥሩ ከሆነ ቀባይ። ያው በትርጉም ነው። ትርጉምን የሰራ ኦኬ ጥሩ ነው አለ። ኦኬ እነዚህ ዋጋ የሚጨምሩት ነገር አለው። there any extra cost? ይኸውላችሁ በጣም ብልጥ መሆን ያስፈልጋል። በጣም ማለት ነው። በጣም ጥሩ ተለማምጃለሁ ጎበዝ። ለመሰላችሁ የሚገርማችሁ ማለት ነው ልክ የሴቶች ፀጉር ቤት የሆነ ፀጉራችሁ ምናምን ብለው ገብተው ከዛ በዛው ጥፍር ይሏችኋል፣ የሆነ ነገር ይሏችኋል፣ ሜካፕ ይሏችኋል፣ የሆነ ነገር ይሏችኋል። በመቶ ብር ተስማምታችሁ 500 ነው ከፍላችሁ የምትወጡት ሁሉም ቢዝነስ ላይ በተለይ እዚህ ሀገር ማለት ነው። እና እያንዳንዱን ነገር መጠየቅ አለባችሁ። እንደዚህ ላድርግላችሁ ሲሉ እንደዚህ ላድርግላችሁ ሲሉ እንደዚህ አለው ወይ ክፍያ አለው ወይ ስንት ነው ተጨማሪ አለው ወይ ያላችሁ መጠየቅ ያስፈልጋል። ካለዛ አትችሏቸውም። አሁን ይሄን ባልጠይቀው ኖሮ ይሄንን ለመጨመር 15 ብር 20 ብር ሊያስከፍለኝ ይችላል። ከዛ የሆነ ሲያጥበኝ እንደዛው ምናምን። ስለዚህ እያንዳንዱን ነገር መጠየቅ ያስፈልጋል። ሽታው እንዴት እንደሚጣፍጥ በስማ ሽታው በጣም ነው የሚጣፍጠው በስማ ተጨማሪ አስከፍዬ ላስደንግጠው እንደ ምናምን አለ። ፎቶ ማንሳት እችላለሁ ወይ ነው ያለው። ምን ችግር አለ? ደስ ነው የሚለኝ ጥቁር ቆርጦ ስለማያውቅ She. Thank you very much. ዋው በጣም አሪፍ ነው። ተወዳጅ ተመልካቾቼ በጣም ወድጄዋለሁ። እንዴት አያችሁት እናንተስ? በነገራችን ላይ ብርድ አለ፣ እሺ ቅዝቃዜ አለ። በጣም ወድጄዋለሁ። ቁርጡን በጣም አሪፍ ነው። በዛ ላይ ደግሞ 13ኛ ፎቅ ላይ ስትቆረጡ ስሜቱ ለየት ይላል። አልከፍልም ዘልያ መልጣለሁ ካልክ ትችላለህ። በነገራችን ላይ 13ኛ ፎቅ ላይ ነው የምትቆረጠው። አይ እኔ ዘልያ መልጣለሁ ምትል ከሆነ መብት ነው የሚለው እዚህ ላይ ነው። መዝለል መብት ነው ብለው ጽፈውበታል። ያንተም በጣም አሪፍ ነው እግዚአብሔርን። አሪፍ ቁርጥ ነው። ወይኔ ካሜራዬ ሂሳብ ልንከፍል ነው። ኦኬ እዚህ ጋር የምንከፍለው አሊፔ። ኦኬ አሊፔ
በዚች ነው የምንከፍለው። እንደ ቴሌ ብር ነው። አሊፔ በጣም የመጨረሻ እሳት ነው። ገና ከኪሳችሁ ሳይወጣ ነው የሚከፍለው። ተመልከቱት። ምንም እንትን አላለም። እስካን እንዴት እንደሚያደርግ ፍጥነቱ በኢየሱስ 256 256 ማለት ነው ለሁለት ሰው 256 ነው። ፔ እንለዋለን። ደህና ከፈለ ማለት ነው። ባይ 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 ባይ። የተወደዳችሁ ተመልካቾቼ እንግዲህ ወጥቻለሁ። ፀጉሬን ተቆርጬ እንደዚህ ፏ ብዬ ወጥቻለሁ። ውድ ተመልካቾቼ እንግዲህ ፀጉሬን ፏ ብዬ ደግሞ ወደ ስታርባክስ ነው የሄድኩት። ቀጥታ ቡና መጠጣት ነበረብኝ። ቡና በጣም ነው የምወደው ውድ ተመልካቾቼ። ጭሱ የለም እዚህ ሀገር። ጭሱን እያሰብን እንግዲህ ቡናችንን እንጠጣለን። ስኳሩን እያያችሁት ነው። እዚህ ሀገር ስኳር የቻይና ስኳር ባንዱ ግንባርም ብለ ይፈነክታል። ለማንኛውም የተወዳጅ ተመልካቾቼ ሰብስክራይብ እያረጋችሁ እጅግ በጣም አመሰግናለሁ። ወዳችኋለሁ። እግዚአብሔር ያክብርልኝ። አረ ገና ምርጥ ቪዲዮዎች አልተለቀቁም። ሰብስክራይብ እያረጋችሁ ስለምታዩኝ፣ ላይክ ስለምታረጉልኝ እጅግ አመሰግናለሁ። ስራዬን እስከ መጨረሻው በማየት ስለምታበረታቱኝ እጅግ አመሰግናችኋለሁ። እግዚአብሔር ያክብርልኝ። ሰላም ሁኑልኝ። የቀጣይ ሳምንት ሰው ይበለን። ባይ ባይ።